ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በመዝሙር 131 ቁጥር 15 ላይ የተሰበከው የዛሬው ምስማክ እንዲህ የሚል ነው። ድሆቿን እንጀራ አጠገቡ፣ ካህናቶቿንም ደህንነት አለበሷቸው፣ ቅዱሳኖቿም እጅግ ደስ ይላቸዋል ይላል። ድሆቿንም እንጀራ አጠግባለሁ በማለት እግዚአብሔር አምላክ ለዳዊት ቃል ይገባል። ካህናቶቿንም ደህንነትን አለብሳቸዋለሁ ይልና መንፈሳዊ ስጦታው ኃይል ላይ ለካህናቶቹ ክብርና ሞገስ ጸጋ ይሰጣል። ደህንነትን አለብሳቸዋለሁ። መጀመሪያ ድሆች ይጠግባሉ። የሚጠግቡትም በመንፈሳዊ ኃይል ነው። በስጋዊ ኃይል ብንጠግብ ነገ ብስጭት፣ ውከት አለ። በመንፈሳዊ ኃይል ግን ብንጠግብ ነገ የመጣው ቢመጣ እንኳ ውስጣችን የሚቀመጠውን ደስታ ማንም አይነጥቀንም፣ ማንም አይወስድብንም። ዛሬ ሰዎች እንጀራ ጠግበዋል፣ ግን ደህንነትንና መንፈሳዊ ረሃብን ተርበዋል። ይህ መንፈሳዊ ረሃብ ደግሞ በቀጣዩ ሕይወታችን ላይ ብሩህ የሆነ የተስፋ ዋስትና እንዳይኖር አድርጎ ሁሉም በየአቅሙ ተስፋ ይቆርጣል። የተማረውም ከፍተኛ ዋጋ ያለውም ያተረፈውም የከሰረውም ነጋዴውም በተጎሳቆለ ልብና ኑሮ ይኖራል። ይሄ በራሱ አንድ ጎደሎ ነገር እንዳለን ያሳያል። የጎደለው ቦታ ላይ የሚሞላልን የእግዚአብሔር ኃይል ነው። እዚህ ጋር የጎደለውን ነገር ለመሙላት የገባውን የቃል ኪዳን መንፈስና ጸጋ ነው የምናገኘው። ካህናቶቿን ደህንነት አለብሳቸዋለሁ፣ የተራቡትን አጠግባቸዋለሁ። እንጀራን አጠግባቸዋለሁ ሲል የሕይወት እንጀራ ነው። የስጋ እንጀራ ሳይሆን የውስጠኛው የሕይወት እንጀራ። ያ የሕይወት እንጀራ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃሉ ደግሞ መጣና ምን ሆነ? ስጋ ሆነ። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ይላል። ከዛ በኋላ እሱ ራሱ መጣና ደግሞ እኔ የሕይወት እንጀራ ነኝ አለ። ስለዚህ ወደ ሕይወት እንጀራ የሚወስደውን መንገድ ዳዊት ተነበየና ኢየሱስ ክርስቶስ መጣና ፈጸመው። ሁሉም ተሰብስበው እያሉ እኔ ሕይወት እንጀራ ነኝ በማለት የሕይወት እንጀራን ሊሰጣቸው መቻሉን ደቀ መዛሙርቱ እንዲገነዘቡ ብዙ ጊዜ እየባረከ እየሰጣቸው፣ አንዳንድ ጊዜም ማስተዋላቸው ሲዝል ሲደክም፣ በሌላ ጊዜ ደግሞ እንደገና ሲጽናኑ እስከ ጰራቅሊጦስ ጊዜ ድረስ ደረሱ። ከጰራቅሊጦስ በኋላ ያለው አኳኋን ሙሉ በሙሉ ውሳኔ በመወሰን ላይ የደረሰ ስለነበረ ታላቅ ኃይላቸው ዓለምን አሸንፎ በሄዱበትና በዞሩበት ቦታና